ምናልባት ይህ ቪዲዮ እያየህ ያለው ነገ የማለት ወይም ስራን የማሳደር ልማድ በህይወት ላይ ትልቅ እንቅፋት ስለሆነብህ ሊሆን ይችላል። ማድረግ ያለብንን ነገር ትተን ለሌላ ጊዜ ስናስተላልፈው የተለያዩ ችግሮች መፈጠር ይጀምራሉ። ምርታማነታችን ይቀንሳል፣ ጭንቀትም ይወረናል፣ እንዲሁም ኃላፊነትን መሸሽ እንጀምራለን። ከሁሉ የሚከብደው ደግሞ ግዴታችንን እንዳልተወጣን የሚሰማን የጥፋተኝነት ስሜት ነው። ጥንታዊው የስቶይክ ፈላስፎች ስለዚህ ጉዳይ በጣም ልክ እንደ ሴኔካ እንደነ ማርከስ ኦሪሊየስ ያሉ ታላላቅ ሰዎች በሕይወታቸው ብዙ ኃላፊነቶችን ስለነበሩባቸው ነገ የማለት ቅንጦት አልነበረባቸውም። ይህን ልማድ ማሸነፍ ቀላል አይደለም፣ ምክንያቱም አይምሮአችን ጥረት ከማድረግ ይልቅ የቅርብ እርካታን ይመርጣል። የማርከስ ኦሪሊየስ ምሳሌ የሮም ንጉሠ ነገሥትና ፈላስፋው ማርከስ ኦሪሊየስ እንደኛው በቀን 24 ሰዓት ብቻ ነበር የነበረው። ታዲያ እንዴት ነው ትልቅ ግዛትን እያስተዳደረ ጦር እየመራ መጽሐፍ እየጻፈና ሕዝቡን ከቸነፈር እየታደገ ይህን ሁሉ ሊያከናውን የቻለው? ሚስጥሩ የተቀረጸ የዕለት ተዕለት ልምድ ነበረው። ስንፍናን የሚያሸንፍባቸው ልምዶች ገንብቶ ነበር። ለእሱ ሥራው እንደ መብላት፣ እንደ መጠጣትና እንደ መተኛት ከሕይወቱ የማይነጠል አካል ነበር። አሪስጣሊስ እንዳለው እኛ ማለት ደጋግመን የምናደርገውን ነገር ነን ብሏል። ስለዚህ ታላቅነት ድርጊት ሳይሆን ልማድ ነው። አመለካከትህን ቀይር። ሥራን ማሳደር የጥጋብ ችግር ነው። የምንበላው የሌለን ብንሆን ኖሮ ነገ እሰራዋለሁ አንልም ነበር። ሕይወታችን ምቹ ስለሆነ የመጣደፍ ስሜት አይሰማንም። ስለዚህ ለሥራህ የራስህን ጊዜ ገደብ አውጣ። ለምሳሌ ይህን ሥራ እስከ ማታ ካልጨረስኩ ለጓደኛዬ ወይም ለቤተሰቤ ቅጣት እከፍላለሁ ብለህ ተስማማ። ይሄ ያጣድፈሃል። ሁለተኛ፣ ዝቅተኛ ዋጋ ያላቸውን መዘናጊያዎችን አስወግድ። ሥራን ሳናሳድር የምንተካው ዋጋ በሌላቸው ነገሮች ነው። ለምሳሌ ሶሻል ሚዲያ ማየት። እነዚህ ነገሮች ደስታ አይሰጡም፣ ምክንያቱም ውስጣችን ሌላ ሥራ እንዳለብን እያወቀ ይጨነቃል። ስለዚህ ቅደም ተከተልህን ቀይር። መጀመሪያ ሥራህን ጨርስ። ከዚያ በኋላ ለራስህ መዝናኛን እንደ ሽልማት ስጥ። ሦስተኛ፣ ኃላፊነቶችህን በትንንሽ ከፋፍላቸው። አንድን ሥራ 5 ሰዓት ይፈጃል ብለህ ስታስበው ይከብድሃል። ነገር ግን ሥራውን ወደ 5 ደቂቃ ክፍፍሎች ቀይረው። ማንኛውም ሰው ለ5 ደቂቃ በትኩረት መስራት ይችላል። ትልቁን ተራራ ወደ ትናንሽ ጠጠሮች ከፋፍላቸው። አራተኛ፣ የመጀመሪያውን እርምጃ ውሰድ። ከሁሉ የሚከብደው መጀመር ነው። አንዴ ከጀመርክ ግማሹን መንገድ ጨርሰሃል። ሥራው ምን ያህል ጊዜ ይፈጃል፣ ምን ያህል ይከብዳል ብለህ ሳታስብ ዝም ብለህ ጀምር። አንዴ ጉልበት ካገኘህ ሌላው በሂደት ይቀጥላል። አምስተኛ፣ የ5 ሰከንድ ሕግን ተጠቀሙ። አንድን ነገር ለመጀመር ስትቸገሩ ከ5 ወደ 0 ቁጠሩ። 5 4 3 2 1 0። ልክ 0 ላይ ስትደርሱ ሳታመነቱ ሥራችሁን ጀምሩ። ይህ ዘዴ አይምሮአችሁ ሰንካላ ምክንያቶችን እንዳይደረድር ያደርገዋል። ስድስተኛ፣ የፖሞዶሮ ቴክኒክ። ይህ ዘዴ ሥራን ወደ ማስተዳደር የምንችላቸው ክፍሎች ይከፋፍላል። 25 ደቂቃ ያለ ምንም መቆራረጥ ሥራ፣ ከዚያ 5 ደቂቃን እረፍት ውሰድ። ይህ ፖሞዶሮ ይባላል። 4 ጊዜ ፖሞዶሮ ከጨረስክ በኋላ የ20 ደቂቃን እረፍት ውሰድ። ሰባተኛ፣ መዘናጊያዎችን አርቅ። አይምሮአችን ሁልጊዜ ቀላሉ መንገድ ይመርጣል። ስልክህ ወይም
ጌም አጠገብ ካለ ትኩረት ይሳባል። ስለዚህ የሥራ ቦታህን ከመዘናጊያዎች ነፃ አድርግ። ሥራህን ከመጀመርህ በፊት የሚያዘናጉ ነገሮችን ለይተ አስወግዳቸው። እነዚህ ቴክኒኮች ተግባራዊ ለማድረግ ዲሲፕሊን ያስፈልጋል። ያለ ዲሲፕሊንና ለመለወጥ ያለ ፍላጎት ብቻ ምንም ውጤት አያመጣም። እናንተስ ሥራን ላለማሳደር ምን አይነት መፍትሄን ትጠቀማላችሁ? ኮሜንት ላይ ጻፉልኝ። እስከምቀጥለው ቪዲዮ እስክንገናኝ ድረስ በስቶይኮች ጥበብ ራሳችሁን እያሳደጋችሁ ቆዩ።